በአዲስ አበባ ቅንጡ ሰፈሮች ውስጥ በግዙፍ ግንብ ታጥሮ በኤሌክትሪክ ሽቦ ተከልለው የሚኖሩ ዘመናዊ ቪላዎች ውስጥ ምን እየተካሄደ ይመስላችኋል? የተንደላቀቀ ሕይወት፣ ማለቂያ የሌለው ድግስ ወይስ የተትረፈረፈ ሀብት? ብዙዎቻችን የምናስበው ይህንን ነው። ነገር ግን ከዚያ ውድ ቀለም የተቀባው ግድግዳ በስተጀርባ ማንም የማይጠረጠረው ጨለማ ምስጢር ቢኖርስ? እነዚያ ውድ መኪኖች የተገዙት በጥረት ሳይሆን ለጨለማው ገዢ በሚቀርብ የደም ግብር ቢሆንስ? ዛሬ ብዙዎችን ያስደነገጠ፣ ፖሊስም ግራ ያጋባና የከተማውን ክቡር ሰዎችን ጭንብል የገፈፈ አስደንጋጭ ታሪክ ይዘንላችሁ ቀርበናል። ቦሌ ዘመናዊ ቪላዎች፣ ንጹህ አስፓልትና የቅንጦት መኪናዎች የሚርመሰመሱበት ሰፈር ነው። በዚህ ሰፈር ውስጥ ቀን ቀን ጸጥታ ይነግሳል። ሁሉም በስራው ተወጥሮ ይውላልና የየቤቱ መብራቶች ሲበሩ አካባቢው በሰላማዊ ድባብ ይሞላል። ነገር ግን ከአንዲት በኩል ገባ ብሎ የሚገኝ ቦታ ላይ አንድ ቤት አለ። ይህ ቪላ ከሌሎቹ የተለየ ነው። ግዙፍ የድንጋይ አጥር አለው። በአጥሩ ላይ የተተከሉት የኤሌክትሪክ ገመዶችና ካሜራዎች ቤቱን የወይን ቤት ጥበቃ እንደሚደረግለት ያሳያሉ። የቤቱ ቀለም ጠቆር ያለ ግራጫ ነው። መስኮቶቹ በሙሉ ቀንና ሌሊት ሳይለይ በወፍራም ጥቁር መጋረጃ እንደተጋረዱ ናቸው። አንድም ቀን አንዲትም የፀሐይ ብርሃን ወደ ውስጥ ስትገባ አይታይም። ጋሽ ተስፋዬ ከዚህ ቤት ፊት ለፊት የሚገኝ ቪላ ዘበኛ ናቸው። ዕድሜያቸው በሃምሳዎቹ መጨረሻ ሲሆን ለዓመታት በዘበኝነት ሰርተዋል። የሰፈሩ ሰው አላፊ አግዳሚውን የትኛው መኪና የማን እንደሆነ ጠንቅቀው ያውቃሉ። ለጋሽ ተስፋዬ ያ ፊት ለፊታቸው ያለው ቤት ትልቁ እንቆቅልሽ ነበር። ይህ ቤት ሰው ይኖርበታል ወይስ አይኖርበትም ብለው ራሳቸውን የጠየቁበት ጊዜ ብዙ ነው። ቀን ቀን ምንም አይነት እንቅስቃሴ የለም። ምግብ አይሸትም። የልጆች ድምፅ አይሰማም። አልፎ አልፎ አንዲት ትንሽ መኪና ትመጣና በሩ በእርሞት ተከፍቶላት ትገባለች። ከዛ ውጪ ቤቱ የሞተ ይመስላል። ነገር ግን ነገሮቹ የሚለዋወጡት ሐሙስና ቅዳሜ ሌሊት ነው። ልክ ከሌሊቱ 6 ሰዓት ሲሆን የቦሌ ውሾች ያለምንም ምክንያት መጮህ ይጀምራሉ። ጋሽ ተስፋዬ ብርድ ልብሳቸውን ለብሰው በዘበኛ ቤት መስኮት ያያሉ። በዚያ ሰዓት ከየት እንደመጡ የማይታወቁ ዘመናዊ ውድና ጥቁር መኪኖች ይመጣሉ። መኪኖችም መብራት አያበሩም። ፊት ለፊታቸው መስታወቶቻቸው እንኳን ጥቁር ስለሆነ ውስጣቸው አይታይም። መኪናዎቹ የቪላው በር ላይ ሲደርሱ በራሱ ጊዜ ይከፈታል። መኪኖቹ ይገባሉ። በሩ ይዘጋል። ጋሽ ተስፋዬ መጀመሪያ ላይ ባለስልጣናት ስብሰባ እያደረጉ ይሆናል ብለው አስበው ነበር፣ ወይም የቁማር ቤት ይሆናል ብለው ገመቱ። ነገር ግን አንድ ቀን ያዩት ወደ ፍርሃት ቀየረው። አንድ ሌሊት የመኪኖች መግባት በደንብ ማየት ቻሉ። አንደኛው መኪና ሲገባ የኋለኛው በር ተከፈተ። ከውስጥ የወረደ ሰው ሙሉ ጥቁር ልብስ ለብሷል። ነገር ግን ልብሱ ሱፍ ወይም ጃኬት አልነበረም። እስከ እግሩ የሚደርስ ኮፍያ ያለው ጥቁር ካባ ነበር። ፊቱ በካባው ጥላ ስር ስለተሸፈነ አይታይም። ይሄ የባለስልጣን ስብሰባ አይደለም አሉ ጋሽ ተስፋዬ ሰውነታቸው እየቀፈፈ። ይህማ የሌላ ዓለም ስብሰባ ነው። ከሁሉ በላይ ግን እንቅልፍ የነሳቸው የአጥሩ ግድግዳ አልፎ አልፎ የሚመጣ ሽታ እና ድምፅ ነበር። መኪኖቹ ከገቡ ከአንድ ሰዓት በኋላ አካባቢውን አንድ እንግዳ ሽታ አውደዋል። እንደ ተቃጠለ ጎማ ወይም እንደ ባሩድ የሚሸት ግን ከስሩ የተለበለበ ፀጉር ወይም ስጋ የሚመስል የሚከረፋ ሽታ አለው። ጋሽ ተስፋዬ አፍንጫቸውን በጋቢ ይሸፍናሉ። ከዚያም ድምፅ ይመጣል። ሙዚቃ አይደለም፣ ጸሎትም አይደለም። የብዙ ሰዎች የህብረት ድምፅ ነው። ልክ በመሬት በታች የሚወጣ የሚመስል ጎርናና ድምፅ ቋንቋ አይሰማም።
አማርኛ አይደለም፣ እንግሊዘኛ አይደለም። አንዳች አይነት የተረገመ ዜማ ያለው ልብን የሚያርበደብድ ድምፅ ነው። ጋሽ ተስፋዬ ይህንን ምስጢር ለሌሎቹ ለሰፈር ዘበኞች አወሩ። አንተ ሰውዬ እዛ ቤት ውስጥ እጅ ነጣሪዎች አሉ መሰለኝ አሏቸው። ሌላው ዘበኛ ሳቀ። አይ ጋሽ ተስፋዬ ሀብታሞች ናቸው። ሀብታም ሲሰክር ይጮሃል። ምን ይገርመሃል? አይደለም ጋሽ ተስፋዬ እርግጠኛ ነበሩ። የሰከራም ጩኸት እናውቃለን። ይሄ እንደ ሰው ድምፅ አይደለም፣ እንደ አውሬ ነው። ደግሞስ ያ ሽታ፣ ያ የካባ ልብስ፣ እኔማ ፈርቻለሁ። አንድ ቀን መቅሰፍት እንዳያወርዱብን የጋሽ ተስፋዬ ፍርሃት መሰረት ነበረው። በሰፈሩ ውስጥ ያሉ የጎዳና ውሾች እዛ ቤት መድረስ አይፈልጉም። አጥሩም ሲያዩ ጭራቸውን ቆልፈው ይሸሻሉ። ወፎችም ከዛ ቤት ጣሪያ ላይ አያርፉም። አንድ ቀን ማታ ጋሽ ተስፋዬ ሽንት ለመሽናት ወደ አጥሩ ጥግ ሄደው ነበር። የቢላው ግንብ ጋር ተጠግተው ቆሙ። በዚያን ሰዓት ከግድግዳው በስተጀርባ አንድ ድምፅ ሰሙ። ደሙን አጠጣው። ጋሽ ተስፋዬ በድንጋጤ ወደ ኋላ ተስፈነጠሩ። ይሄ ድምፅ የሴት ነበር፣ ግን በደስታ ወይም በስካር የተነገረ አልነበረም። በጭካኔ እና በትዕዛዝ የተነገረ እንጂ። ወዲያውኑ አንድ ቀጭን ልብ የሚሰብር ድምፅ ተሰማ። የሰው ይሁን የእንስሳ መለየት አልቻሉም፣ ግን የህመም ጩኸት ነበር። ጋሽ ተስፋዬ እየሮጡ ወደ ዘበኛ ቤታቸው ገቡ። በሩን ዘግተው መብራታቸውን አጥፍተው ብርድ ልብሳቸውን ተከናንበው ተቀመጡ። ልባቸው እንደ ከበሮ ይመታል። እዛ ቤት ውስጥ ሞት አለ። ለራሳቸው እየተንቀጠቀጡ እዛ ቤት ውስጥ ሰይጣን አለ። በዚያች ሌሊት የቦሌ ሰማይ ጠቁሮ ነበር። ጨረቃ በደመና ተጋረዳለች። ያ ዘመናዊ ቢላ በጨለማ ውስጥ ተቀምጦ ልክ አፉን ከፍቶ እንደሚጠብቅ ግዙፍ አውሬ በዝምታ ያደባ ነበር። ጋሽ ተስፋዬ ያዩትንና የሰሙትን ነገር የአንድ ትልቅና አስፈሪ ክስተት መጀመሪያ እንደሆነ ገና አላወቁም። ሰፈሩ ላይ ሰላም የጠፋው በአንዲት ጀንበር ነበር። በሰፈሩ ነዋሪዎች ዘንድ እንደ ልጃቸው የምትታየው ጠንካራና ተጫዋች የሆነችው የ12 ዓመት ጫልቱ ድንገት ጠፋች። ጫልቱ ጎዳና ተዳዳሪ ብትሆንም ቀኑን ሙሉ በሰፈር ውስጥ ለሰዎች ዕቃ በመላላክ በፈገግታዋ የሰውን ልብ በማሞቅ ትታወቃለች። ማታ ማታ ከአንዲት አሮጊት ሴት ጋር በረንዳ ትተኛለች። ነገር ግን ማክሰኞ ጠዋት ጫልቱ የለችም፣ እሮብም አልተገኘችም። አርብ የሰፈሩ ሰው ተረበሸ። አሮጊቷ ሴትዮዋ ልጄን አውሬ በላት፣ መሬት ዋጥቻት እያሉ ደረታቸውን እያደቁ ያለቅሳሉ። ፖሊስ መጣ። ፎቶዋ በግድግዳ ተለጠፈ። ያያችሁ ጠቁሙን የሚል ጽሑፍ ኤሌክትሪክ ምሰሶዎችን ወረረ። ጋሽ ተስፋዬ የጫልቱን ፎቶ እያዩ ጉልበታቸው ተብረከረከ። ውስጣቸው የተቀበረ አንድ አስፈሪ ጥርጣሬ ነደደ። አንድ ቅዳሜ ሌሊት እነዚያ ጥቁር መኪናዎች ወደ ቢላው የገቡ ሌሊት ነበረች። ጋሽ ተስፋዬ እንደተለመደው በዘበኛ ቤታቸው ተቀምጠው ከግቢ የሚወጣውን አስፈሪ ድምፅ በፍርሃት እያዳመጡ ሳለ ከሌሊት 9 ሰዓት አካባቢ አንድ ድምፅ ሰሙ። እማዬ እርዱኝ የሚል ድምፅ ደካማና የታፈነ ነበር። ጋሽ ተስፋዬ ባትሪያቸውን አብርተው ወደ አጥሩ ተጠጉ። ድምፅ የመጣ ከቢላው ግቢ ውስጥ ነው። ነገር ግን ወዲያውኑ ጸጥታው ሰፈነ። ጆሮ ይሆናል ብለው ራሳቸውን አረጋጉ እና ወደ ቤታቸው ገብተው ተኙ። አሁን ግን የጫልቱን የመጥፋት ወሬ ሲሰሙ ያ ድመት ይሆናል ብለው
የናቁት ድምፅ የህሊና ጅራፍ ሆኖ ይገርፋቸው ጀመረ። ያ ድምፅ የድመት አልነበረም፣ የጫልቱ ድምፅ እንጂ። እርዳታ ስትጠይቅ ስትታገልና ምናልባትም አፏን ሲያፍኗት ያወጣችው የመጨረሻ ትንፋሽ ለምን ዝም አልኩኝ? ጋሽ ተስፋዬ ለራሳቸው እያወሩ አለቀሱ። ያንን ቤት ከመፍራታቸው የተነሳ ለአንዲት ምስኪን ነፍስ መድረስ አቅቷቸዋል። ቀናት ነጎዱ። የአምልኮ ቀን ቅዳሜ ከእንደገና ደረሰ። ጋሽ ተስፋዬ ዛሬም ተዘጋጅተዋል። ፍርሃታቸው በቁጭት ተተክቷል። ጫልቱ በሕይወት ትኑር አትኑር አያውቁም፣ ግን እዛ ቤት ያለው ነገር መቆም እንዳለበት ወስነዋል። ልክ ከሌሊቱ 6 ሰዓት ሲሆን የቅንጦት መኪኖች መምጣት ጀመሩ። 2፣ 5፣ 10 መኪኖች እየመጡ ወደ ግቢ ገቡ። ከውስጥ የሚወጡ ሰዎች በዚያ ጥቁር ካባ ተሸፍነዋል። ፊታቸው አይታይም። ሁሉም በዝምታ እንደ ሮቦት እየተራመዱ ወደ ቤት ይገባሉ። መኪኖቹ ከገቡ በኋላ ግዙፍ የብረት በር ተዘጋ። ጋሽ ተስፋዬ ከዘበኛ ቤት ወጥተው ከአጥሩ ስር ባለው ጨለማ ተደበቀና ጆሮአቸውን አሹለው አዳመጡ። ከ1 ሰዓት በኋላ ያ የተለመደው የህብረት ጩኸት ተጀመረ። መሬቱን የሚያንቀጠቅጠው አየር ላይ የሚንሳፈፍ አስፈሪ ዝማሬ፣ ከግቢው የሚወጣ ሽታ ዛሬ ከመቼውም ጊዜ በላይ ይከረፋል። የተቃጠለ ስጋና የተለበለበ ቆዳ ሽታ ጋሽ ተስፋዬ ሆዳቸውን አመማቸው። ድንገት ዝማሬው ቆመና ፍጹም ጸጥታ ሆነ። ከዚያም በዚያ አስፈሪ ጸጥታ ውስጥ አንድ ድምፅ ሰማይን ቀደደው። ጩኸቱ የሕፃን ነው፣ የሴት ልጅ ሕያው የሚንቀጠቀጥና በሞት አፋፍ ያለው ሰው የሚያሰማው የስቃይ ጩኸት። ይሄ ድመት አልነበረም፣ ይሄ ቅዠት አልነበረም። ይሄ በዛ ቤት ውስጥ አንድ ሕፃን ከቢላው ስር መሆኗን የሚያረጋግጥ ነበር። ምናልባት ጫልቱ፣ ምናልባት ሌላ የታፈነች ልጅ። የጋሽ ተስፋዬ ልብ እንደ ከበሮ መታ። ሰውነታቸው በላብ ተጠምቋል፣ ይንቀጠቀጣል። ግን በዚህ ጊዜ ወደ ኋላ አላፈገፈጉም። ያ የሳምንቱ ጸጸት ብርታት ሰጣቸው። እጃቸውን ወደ ኪሳቸው ሰደዱ። ያችን አሮጌ በፕላስቲክ የታሰረችውን ኖኪያ ስልካቸውን አወጡ። ጣቶቻቸው እየተንቀጠቀጡ ቁጥሩን መቱ። ስልኩ ጠራ። እያንዳንዱ ጥሪ እንደ ዓመት ረዘመባቸው። ሄሎ ፖሊስ። አቤት፣ ምን እንርዳዎት? ጋሽ ተስፋዬ እንደምንም ድምፃቸውን አውጥተው በሹክሹክታ ተናገሩ። ቦሌ አካባቢ እዚህ ጥቁር ቤት ውስጥ ሰው እየታረደ ነው። የሕፃን ጩኸት እሰማለሁ። አሁኑኑ ድረሱልን። አባት፣ እርግጠኛ ኖት? በፈጠራችሁ ድረሱ። ልጅቷ ልትሞት ነው። ብዙ ሰዎች ናቸው። ቶሎ በሉ። ስልኩን ዘጉትና ወደ ግድግዳ ተጠጉ። ከግቢው ውስጥ አሁንም የለቅሶ ድምፅ ይሰማል። ግን ድምፅ እየደከመ ነው፣ እየቀነሰ ነው። ጋሽ ተስፋዬ አይናቸውን ጨፍነው ጸለዩ። እግዚአብሔር ሆይ ለፖሊሶች ክንፍ ስጣቸው፣ ያቺ ነፍስ ከማለፏ በፊት ድረስላቸው። ከ5 ደቂቃ በኋላ የሳይሮን ድምፅ ከሩቅ ተሰማ። እያቀረበ መጣ። የቦሌን ጸጥታ እየሰነጠቀ የፊት ድምፅ አስተጋባ። ጋሽ ተስፋዬ ተነሱ። ሁላቸውን አጥብቆ ያዙ። ዛሬ ማታ የዚህ የሰይጣን ቤት ምስጢር ሊጋለጥ ነው ብለው አሰቡ። የፌዴራል ፖሊስና የአዲስ አበባ ጥምር ጦር የቦሌውን ቢላ ሲከበው አካባቢው በሰማያዊ ቀይ የሳይሮን መብራት ብልሽታ ተጥለቀለቀ። ጋሽ ተስፋዬ ከጥግ ቆሞ በጉጉትና በጭንቀት ይመለከታሉ። የፖሊስ አዛዥ ኮማንደር አበራ ለወታደሮቹ ምልክት ሰጡ።
መሳሪያቸውን ተቀባበሉ። በግዙፍ በበር ላይ ያሉ የጥበቃ ካሜራዎች ተሽከረከሩ። ፖሊሶቹን ይመለከታሉ። ነገር ግን ከውስጥ ምንም አይነት እንቅስቃሴ አልታየም። ይልቁንስ ከቢላው የሚወጣ ድምፅ ተቀየረ። ቅድም ይሰማ የነበረው የሕፃን ለቅሶ ቆሞ አሁን መሬቱን የሚያንቀጠቅጥ ከበሮና የጋራ ጩኸት ድምፅ፣ ልክ እንደ ጦርነት ዝግጅት ልብን የሚያርበደብድ አይምሮን የሚያስት ነበር። በሩን ሰበሩት። ኮማንደር አበራ ልዩ ኃይሎቹን በሩን ነጥለው ገቡ። የግቢ ውስጥ ዛፎች በጥቁር ሪባን ታስረዋል። መሬቱ ላይም እንግዳ ምልክቶች በነጭ ኖራ ተሰምረዋል። ነገር ግን ዋናው አስፈሪ ነገር ያለው በዋና ቤት ውስጥ ነበር። የሳሎኑ የብረትና የመስታወት በር ሰብረው ሲገቡ ከውስጥ የፈነዳው ጠረን ፖሊሶቹን ወደ ኋላ ነፈጋቸው። የደም፣ የዕጣን፣ የባሩድና የበሰበሰ ስጋ ቅልቅል የሆነ የሰው ልጅ ሊቋቋም የማይችለው ክፉ ጠረን ነው። ኮማንደር አበራ አፍንጫቸውን በክንዳቸው ሸፍነው እጅ ወደ ላይ ብለው ጮሁ። ነገር ግን በክፍሉ ውስጥ የነበረው ትዕይንት እንኳን ትዕዛዝ ሊቀበለው ለሰው ልጅ አይታይም። የሚከብድ ነበር። ሰፊው ሳሎን ውስጥ የነበሩ የቤት ዕቃዎች ወጥተዋል። መስኮቶቹ በሙሉ በጥቁር ጨርቅ ተጋርደዋል። ብቸኛው ብርሃን የሚመጣው ከክፍሉ አራት ማዕዘን በመሃል ከተለኮሱ በመቶዎቹ ከሚቆጠሩ ጥቁርና ቀይ ሻማዎች ነበሩ። የግድግዳው ቀለም አይታይም። በክፍሉ መሃል ክብ ቅርጽ የቆሙ ወደ 20 የሚጠጉ ሰዎች አሉ። ሁሉም ከራሱ እስከ እግር የሚሸፍን ጥቁር ካባ ለብሰዋል። ፊታቸውን አስፈሪ ቀንድ ባለው የአውሬ ጭንብል ሸፍነዋል። በክቡ መሃል አንድ የድንጋይ የተሰራ የሚመስል መሰዊያ አለ። በመሰዊያ ላይ እጅና እግር ታስሮ አፉ በፕላስተር ታስሮ የተንጋለለች አንዲት ሕፃን ልጅ አለች። ጫልቱ ናት። አይኖቿ በፍርሃት ሊዋጡ ደርሰዋል። እንባዋ ፊቷን አጥቧታል። ከመሰዊያው አጠገብ ከሌሎቹ አንጻር ቁመቱ ረዘም ያለ ቀይ ካባ የለበሰና በእጅ ስለት የሚያብረቀርቅ ትልቅ ሳንጃ የያዘ ሰው ቆሟል። መሪው ነው። ሳንጃውን ወደ ላይ አንስቶ የልጅቷን ልብ ለመውጋት ተዘጋጅቷል። መሳሪያን ጣል። እጅ ወደ ላይ። ኮማንደሩና ወታደሮቹ መሳሪያቸውን ደጎኑ። በተለምዶ ወንጀለኞች ፖሊስ ሲያዩ ይደነግጣሉ፣ እጅ ይሰጣሉ። እነዚህ ግን አይምሯቸው በሌላ ኃይሎች የተያዙ ይመስላሉ። ቀይ ካባ የለበሰው መሪ ቀስ ብሎ ወደ ፖሊሶቹ ዞረ። ጭንብሉ ስር ያሉ አይኖች እንደ ሻማው እሳት ይንቀለቀሉ ነበር። ሳንጃውን አልጣለም። ይልቁንም አሰቃቂ በሆነ ጎርናና ድምፅ ጮኸ። መስዋዕቱን አታቋርጡ፣ ለጌታችን ግብር ደማቸውን አፍስሱ። ይህ ትዕዛዝ እንደተሰጠ በክቡ የቆሙት ጥቁር ካባ የለበሱት እንደ አውሬ እያጋሱ ወደ ፖሊሶች ተወረወሩ። በእጃቸው የያዙት ቢላ፣ መጥረቢያና የብረት ዱላ ነበር። ፍርሃት አይታይባቸውም። ሞት አይፈሩም። ልክ እንደ ዞምቢ በማነቅ መሳሪያቸውን ለመቀማት ተፋለሙ። ተኩሱ። ኮማንደሩ ትዕዛዙ ሰጡ። የጥይት ድምፅ አዳራሹን አናወጠው። ለአምላኪዎቹ በጥይት ተመቱ። ወዲያውኑ አይወድቁም። በህመም ከመጮህ ይልቅ እየሳቁ ወደፊት ይገፋሉ። አንደኛው አምላክ ፖሊሱን እጅ ነክሰው መሳሪያውን ሊቀማ ሲል፣ ሌላው በዱላ የኮማንደርን ጭንቅላት ኢላማ አድርጎ ሲሰነዝሩ ክፍሉ በጭስ በደምና በጩኸት ተሞላ። ሻማዎቹ ወድቀው ምንጣፉን አያያዙት። ግድግዳው ላይ እንዳጋንንት ይጨፍሩ ነበር። ኮማንደር አበራ በጉልበት ገፍተው ወደ መሳዊያው ሮጡ። መሪው በግርግሩ ተጠቅመው ሳንጃውን ወደ ጫልቱ ደረት ሊሰካው እጁን አወረደ። ኮማንደሩ ዘለው የመሪውን እጅ ያዙ።
ሳንጃው ከጫልቱ ጉሮሮ ጥቂት ሴንቲሜትር ቀርቶት ቆመ። መሪው ኃይለኛ ነበር። ኮማንደሩን ሊገፈትር ታገለ። ሁለቱ ትግል መሰዊያው ላይ ነበር። ጫልቱ አይኖቿን ጨፍና ሞት ትጠብቃለች። በመጨረሻም ኮማንደር የመሪውን ጭምብል በኃይል ቀደዱት። ጭምብሉ ሲወልቅ የተገለጠው ፊት ኮማንደሩን አስደነገጣቸው። ሰውየው በቴሌቪዥን ሁሌ ስለ ሰላምና ስለ ልማት የሚሰብከው ታዋቂና የተከበረው ባለሀብት አቶ ዘውዱ ነበሩ። አሁን ግን ፊቱ ላይ ያለው የክብር ብርሃን ሳይሆን የአውሬነት የእብደት ጥላ ነበር። ዘውዱ ኮማንደር በድንጋጤ ጠሩት። አቶ ዘውዱ ግን አልሰማም። ጥርሱን እያፋጨ የኔ ነው ኃይሉ የኔ ነው እያለ የኮማንደሩን አንገት ለማነቅ እጁን ሰነዘረ። በዚያ ቅጽበት ሌሎቹ ፖሊሶች ደርሰው አቶ ዘውዱን በሰደፍ መቱት። ወደቀ። ወዲያውኑ እጆቹን በካቴና ጠፈሩት። ሌሎቹም አምላኪዎች ተራ በተራ ተያዙ። አንዳንዶቹ እንደቆሰሉ አውሬ መሬት ላይ እየተንፈራፈሩ ይጮኻሉ። አዳራሹ በቁጥጥር ስር ዋለ። አንዲት ሴት ፖሊስ በፍጥነት ወደ መሰዊያው ጋር መጣችና የጫልቱን እግርና እጅ ፈታች። ጫልቱ ፖሊሷን እቅፍ አርጋ ስቅስቅ ብላ አለቀሰች። ሕይወቷ ተረፈ። ነገር ግን ወለሉ ላይ የተዘረሩ ጭንብላቸው የተገፈፉ ሰዎች ማንነት ፖሊሶቹን በድንጋጤ አደረቃቸው። ታዋቂዋ ዘፋኝ፣ የባንክ ማናጀር፣ የሕክምና ዶክተር፣ ሁሉም በዚህ ቤት ውስጥ ስነ ስርዓት ተሳታፊ ነበሩ። ቀን ቀን ክቡር የሚባሉ ሰዎች ማታ ማታ የዲያብሎስ አገልጋዮች ሆነው ተገኙ። ጋሽ ተስፋዬ ከውጭ ሆነው የታሰሩ ሰዎች ሲወጡ ይመለከቱ ነበር። በልባቸው ውስጥ ያለው ስሜት ተጥለቀልቋል። የጫልቱ መትረፍ አስደንግጧቸዋል። ነገር ግን የአዲስ አበባ ታላላቅ ሰዎች የገቡበትን የጨለማ ጉድጓድ ሲያዩ መላ አካላቸው ፍርሃት ወረረው። ይሄ ሁሉ ሰው ለካ ከተማውን የምትመራው የጨለማ ገዢዎች እጅ ላይ ነበር። በቦሌ የሚገኘው የሚስጥራዊ ቢላ አሁን በፖሊስ ቁጥጥር። የተኩሱ ድምፅ ቆመዋል። የአምላኪዎች አውሬያዊ ጩኸት በካቴና ድምፅ ተተክተዋል። ነገር ግን የሌሊቱ ትልቁ ድንጋጤ ገና አልጀመረም። ትልቁ ድንጋጤ የመጣው ፊት ለፊት የነበረው ጦርነት ሲያበቃና ጭንብሎቹ መውለቅ ሲጀምሩ ነው። ኮማንደር አበራና ምክትሎቻቸው ወለል ላይ በጉልበታቸው የተንበረከኩና በካቴና የታሰሩትን አምላኪዎችን ተራ በተራ መመልከት ጀመሩ። የለበሱት ጥቁር ካባ በደምና በአቧራ ተለውሷል። አሁንም በለውሳሳ የማይሰማ ጸሎት ያነበንባሉ። ኮማንደሩ ወደ አንዲት ሴት ተጠጉ። ሴትየዋ በግቢ ውስጥ ስትታገል እጇ ተሰብሮ እየቃሰተች ነው። ፊቷን የሸፈነው የአጋንንት ጭንብል በኃይል ገፈፉት። ጭንብሉ ሲወልቅ ክፍሉ ውስጥ የነበሩ ፖሊሶች፣ መላው የኢትዮጵያ ሕዝብ የሚያውቃት በየሰርጉና በየበዓሉ የሚከፈቱ ስለ ፍቅርና ስለ ሰላም የሚዘፈን ታዋቂዋ ዘፋኝ ነበረች። ያ በቴሌቪዥን የሚታወቅበት ፊት አሁን በላብና በጭካኔ ተለውጦ ማየት ለፖሊሶች ለማመን የሚከብድ እውነት ሆነባቸው። አንቺ ያለ አንድ ፖሊስ አፉን ይዞ፣ ዘፋኟ ግን አልመለሰችም። አይኖቿ ባዶ ናቸው። ልክ ነፍሷ እንደተወሰደ አሻንጉሊት ታያለች። ኮማንደርም ወደ ቀጣዩ ሰው ሄዱና አነሱ። ይሄኛው በከተማው ትልልቅ ህንፃ አለው። ለድሆች በነፃ ማዕድ ማቅረብ የሚታወቅ ደጉ ነጋዴ ተብሎ የሚሞካሸው ታዋቂ ባለሀብት ነው። በኪሱ ሁሌም መቁጠሪያ ይዞ የሚታየው ሰው ዛሬ በኪሱ የተገኘው የሰው አጥንት ነበር። ቀጣዩ የአንድ ትልቅ ባንክ ማናጀር ነው። ቀጣዩ በቴሌቪዥን ቀርቦ ስለ ልቡና የሚሰጠው ታዋቂ የተባሉ የተከበሩትና የተማሩ ሰዎች በዚህ የጨለማ ቤት ተሰብስበው የሰይጣን ባሪያዎች ሆነው ተገኙ። ቀን ቀን በዘመናዊ ሱፍና በክብር ካባ ተሸፍነው የሚሄዱት ማታ ማታ ግን
በደም የሚታጠቡ አውሬዎች ነበሩ። ጋሽ ተስፋዬ ግን ከውጭ ሆነው ፎቶአቸውን ሲያዩ ጉልበታቸው ከዳቸው። ለካ ከተማዋን የተቆጣጠሩ እነዚህ ናቸው ብለው አለቀሱ። ነገር ግን የዚህ ቤት ጉድ በሰዎች ማንነት ብቻ አላበቃም። ፎሬንሲክ አባላት ቤቱን መፈተሽ ቀጠሉ። አንድ ስውር በር አገኙ። በሩ ሲከፈት ወደ ታች የሚወስድ ጠባብ ደረጃ ታየ። ፖሊሶቹ ባትሪ አብርተው ወደ ታች ወረዱ። የምድር ቤቱ ሰፊ ነው። ግድግዳዎቹ ላይ ፎቶዎች ተለጥፈዋል። መስዋዕት የሚል ቀይ ምልክት ተደርጎባቸዋል። ጠጋ ብለው ሲያዩ ባለፉት 5 ዓመታት አዲስ አበባ ውስጥ ጠፍተው ያልተገኙ ሕፃናት፣ የጎዳና ተዳዳሪዎችና ወጣት ሴቶች ናቸው። በክፍሉ ጥግ ላይ ባሉ መስታወት ሳጥኖች ውስጥ የእንስሳትና የሰው የሰውነት ክፍል በኬሚካል ተዘፍቆ ተቀምጠዋል። የደረቁ አጥንቶች እንደ ጌጣጌጥ ተሰቅለዋል። ይህ ቦታ ለዓመታት ሲካሄድ የነበረ የጅምላ ግድያና የአምልኮ ማዕከል መሆኑ ተረጋገጠ። ጫልቱ ብቸኛ ሰለባ አልነበረችም። እሷ የመጨረሻና እድለኛ ነበረች። ፖሊሶች ወንጀለኞቹን እየጎተቱ ወደ መኪና ማስገባት ጀመሩ። ህዝቡ ሲያያቸው ጮኸ፣ ድንጋይ ወረወረ። ገዳዮች፣ አርመኒዎች የሚል ጩኸት ቦሌን አናወጠው። ታዋቂዋ ዘፋኝ ፊቷን ሸፍና ስትገባ ጋዜጠኞቹ ጥያቄ አዘነቡባት። በመጨረሻም ዋናው መሪ አቶ ዘውዱ መጡ። እሳቸው ግን ፊታቸውን አልሸፈኑም። የለበሱት ቀይ ካባም በደንብ ተጨማልቋል። እጃቸው በካቴና ታስሯል። 2 ፖሊስ ግራና ቀኝ ይዟቸዋል። አቶ ዘውዱ የካሜራ ብልሽታዎችን ሲያዩ አልደነገጡም። ይልቁንም ቆሙ። ፖሊሶቹ ሊገፏቸው ሲሞክሩ ገገሙ። ካሜራዎች ፊታቸው ላይ አተኮሩ። የአቶ ዘውዱ አይኖች፣ እነዚያ በቴሌቪዥን የሚታወቁ የተረጋጉ አይኖች፣ አሁን የእብደትና የክፋት ብርሃን ይፈነጠቁ ጀመሩ። ጥርሳቸው በደም ተለውሰዋል። ለምን ትስቃለህ ብለው ጠየቁ። አንድ ጋዜጠኛ በንደት ሕፃን ልጅ ልታርድ ስትል ተይዘ ትስቃለህ ወይ አለው። አቶ ዘውዱ ቀጥታ ወደ ካሜራ ሌንስ ተመለከቱ። መላው የኢትዮጵያ ሕዝብ እያያቸው እንደሆነ ያውቃሉ። እናንተ ሞኞች አሉ አቶ ዘውዱ ድምፃቸውን እየተንቀጠቀጡ፣ ግን በልበ ሙሉነት እኛን ስለያዛችሁ ጨዋታ ያበቃችሁ ይመስላችኋል። ሳቃቸው የሰው አይመስልም። እኛ እኮ አገልጋዮች ብቻ ነን፣ እኔ፣ እሷ፣ እነሱ ብለው ወደ ታሰሩ ጓደኞቻቸው ጠቆሙ። እኛ እስር ቤት ብንገባ ብንገደል ለውጥ የለውም። አቶ ዘውዱ ወደ ካሜራ ጠጋሉ። ድምፃቸው ዝቅ አደረጉ፣ ግን እያንዳንዱ ሰው በሚሰማ መልኩ ተናገሩ። ጌታችን ግን አሁንም ውጪ ነው። እኛን የያዛችሁት እሱ ስለፈቀደ ብቻ ነው። ግን ዋናው ስራ ገና ይቀጥላል። በየቤታችሁ፣ በየቢሮአችሁ፣ በየመንገዳችሁ እሱ አለ። እናንተ አታዩትም፣ እሱ ግን ያያችኋል። ከዚያ በረጅሙ ሰውን በሚያንቀጠቅጥ ድምፅ እየሳቁ ወደ ፖሊስ መኪና ገቡ። የፖሊስ መኪና በር ሲዘጋ ጋሽ ተስፋዬና የተሰበሰበው ሕዝብ በድንጋጤ ጸጥ አለ። አየሩ ቀዘቀዘ። ሁሉም ሰው ሳያውቀው ዙሪያውን መመልከት ጀመረ። ጎናቸው የቆመ ሰው አብረው የሚሰራውን ጓደኞቻቸውን ወይም የሚያውቁትን ዘመዳቸውን የዛ ጌታ ሌላኛው አገልጋይ ቢሆንስ? የአቶ ዘውዱ ሳቅ ከፖሊስ መኪና ውስጥ ሆነው በአዲስ አበባ ሰማይ ስር አስተጋባ። ወንጀለኞቹ ቢያዙም ፍርሃቱ ግን ገና መለቀቁ ነበር።